ማጥባት ሳምንትን ስናከብር እንዳጠቃላይ በሀገራችን ያለው የኤክስክሉሲቭ ብሬስት ፊዲንግ ወይም ደግሞ ልጆች በተወለዱ መጀመሪያ 6 ወር ያለውን የጡት ማጥባት ሁኔታ ምን ይመስላል የሚለው በዛ ደረጃ ያሉትን ክፍተቶች ደግፈን በነዛ ክፍተቶች ላይ ደግሞ የማስተካከያ እርምጃ እየወሰድን መሄድ ስላለብን ማለት ነው። አንዳንድ እናቶች በጊዜ ልጆች ምግብ ካልጀመሩ ምግብ አይለምድልንም የሚሉ አይነት ዝንባሌዎች አሉ። ይሄ የተሳሳተ ነው ማለት ነው። እነዚህም በሂደት እየፈታን ቢሄድ በጣም አስፈላጊ ነው። እያንዳንዳችን በተቋም ደረጃ ያለ አካላት ለጡት ማጥባት የሚችሉ ተቋማት አንጻር የድርሻችንን መወጣት አለብን። እንዲሁም ደግሞ ግንዛቤ ከመፍጠር አንጻር ሰፋ ባለ መልኩ የግንዛቤ መፍጠር ስራዎችን መስራት እናቶች ጤና ተቋማት ላይ በሚወልዱበት ጊዜ ወዲያው ልጆች በተወለዱ ወዲያው ጡት ማጥባት ቤተሰብ እንዲጀምር ከማድረግ አንጻርና ግንዛቤ ከመፍጠር አንጻር በጤና ተቋማት ላይ ያሉ ባለሙያዎችን ከኛ ትልቅ ኃላፊነት የሚጠበቅ ነው የሚሆነው ማለት ነው። እንዳጠቃላይ ዛሬ ላይ የጡት ማጥባት ሳምንቱ ስናከብር ሁላችንም ሰለክ ኃላፊነት እንዳለብንና እዚህ የተገኘን ሰዎች ደግሞ ከዚህ የምናገኛቸው ግንዛቤ ሌሎች ባልተገኙት ቤተሰቦችን ደግሞ የማድረስ ኃላፊነት ይዘን ነው ከዚህ ቤት ብንወጣ የሚለው በዛ ልክ ሀሳቢ እንዲደረግ ነው።